ሰላም እንኳን ደህና መጣችሁ ወደ ዛሬው ቪዲዮአችን። በዚህ ቪዲዮ የማሳያችሁ አንድ ሰው ዲቪ 2026 ሞልቶ ነገር ግን ከጠፋበት ኮንፊርሜሽን ኮዱ ከጠፋበት በምን መልኩ ማግኘት እንደሚችል ነው የምንመለከተው። በቅድሚያ ሰርች ታደርጋላችሁ ዲቪ ፕሮግራም state.gov.ት ብላችሁ ሰርች ታደርጋላችሁ በዚህ መልኩ። ከዛ የመጀመሪያው የሚመጣላችሁን ዌብሳይት ተነኩታላችሁ። እዚህ ጋር ቼክ ስታተስ የሚለውን እንጫናለን። ቼክ ስታተስ ካልን በኋላ ኮንቲኒው የሚል ይመጣልናል፣ እሱን እንጫናለን። ዜን በመቀጠል መጀመሪያ ላይ ኮንፊርሜሽን ነምበር አስገቡ ነው የሚል አይደለ? ከስር ላይ ፎርጎት ኮንፊርሜሽን ነምበር የምትል ጽሑፍ አለች እዚህ ጋር እንደምታዩት። ኮንፊርሜሽን ቁጥሬን ረስቼዋለሁ ብለን እንነካና እንገባለን ማለት ነው። ኮንፊርሜሽን ቁጥሬን ረስቼዋለሁ ብለን ነክተን እንገባለን። በመቀጠል በምታዩት መልኩ ኮንፊርሜሽን ነምበራችንን እንደረሳ ነው ስንነግረው ወደዚህ ይወስደናል። በትክክል የዛኔ ስንሞላ ያስገባናቸው መረጃዎች አሁን በትክክል ካስገባንለት ፐርሰናል መረጃችን በትክክል ካስገባንለት ይከፍትልናል። አሁን እዚህ ጋር የሚያሳየን ሰሌክት አድርጉ ነው። ዳይቨርሲቲ ቪዛ ፕሮግራሙን ዓመተ ምሕረቱን ሰሌክት አድርጉ ይለናል። 2025 ነው ባይ ዲፎልት ያደረገው። እዚህ ጋር አሁን 2026 ስለው ፕሮግራም ይር መስት ቢ ቫሊድ ይላል። ይሄ ቫሊድ የሚለው ለምንድን ነው? የ26 ገና ሊለቀቅ ሰዓታቶች ስለቀሩት ነው፣ ስላልተለቀቀ ነው። ላስት ፋሚሊ ኔም የሚለው የአያት ስም ነው፣ የአያት ስም አስገባለሁ እዚህ ጋር። ፈርስት ኔም የሚለው የራሳችንን ስም እናስገባለን። ሚድል ኔም የሚለው ጋር ደግሞ የአባታችንን ስም እናስገባለን። ከዛ ዴት ኦፍ በርዝ ነው። ዴት ኦፍ በርዝ ማለት ደግሞ የተወለድንበት ቀን ነው። በፈረንጆች አቆጣጠር ስንሞላ በሞላ ነው ወሩን በቁጥር ለምሳሌ የኔ 11ኛው ወር ከሆነ 11ኛው ወር ላለው ቀን 13 ይር 2003 ብዬ እሞላለሁ ማለት ነው። ከዛ ኢሜል አስገቡ ሲል ደግሞ እዚህ ጋር ትክክለኛ የሆነ ኢሜላችሁ ዝም ብሎ አይደለም፣ በባለፈው የሞላችሁበት ኢሜል ነው መግባት ያለበት። እሱን ኢሜል ታስገቡለታላችሁ። በስትክክል እሱን ኢሜል ካስገባችሁ በኋላ በመጨረሻም አውተንቲኬሽን አለ። አውተንቲኬሽን ላይ ስንመጣ እዚህ ጋር የሚታየን ካራክተር ወይም የሆነ ቁጥር ነገር አለ። ይህንን ቁጥርና ፊደል በስትክክል በምናየው መልኩ እንድናስገባለት ይጠይቀናል። ለምንድን ነው? ኤአይ አለመሆናችን ወይም ደግሞ ሰው መሆናችንን ለማረጋገጫ ስለሆነ በስትክክልና ካፒታል ሌተር ስሞል ሌተር የሚለውን አስተካከል እናስገባለታለን። 8 9 5 ከዛ ካፒታል ኤም አለ ከዛ ኤች ፊደል አለች። እኔ የሚታየኝ ይሄ ነው። ሰብሚት እለዋለሁ። ሰብሚት ስለው ሙሉ በሙሉ በስትክክል አስገብቼ ሰብሚት ስለው በእርግጥ አሁን ገና ስላልተለቀቀ ሰዓታቶች ስለሚቀሩ ምንም አያመጣልኝም። እናንተ ግን በስትክክል ከሞላችሁት በዚህ መልኩ ኮዳችሁን ይልክላቸዋል። ከዛ ኮዳችሁን ይዛችሁ ማለፍና መውደቃችሁን ታያላችሁ። ከተሳካ የምትመለከቱትን አይነት ሜሴጅ ይመጣላቸዋል። ካልተሳካ ደግሞ ይሄንኛውን አይነት ሜሴጅ ይደርሳቸዋል ማለት ነው። በዚህ መልኩ ማየት ትችላላችሁ። መልካም ዕድል ይሆንላችሁ። ካልተሳካ ደግሞ በሚቀጥለው ዓመት እንሞክራለን ሁላችንም። ለሁላችሁ መልካም ዕድል። የቻናላችን ቤተሰብ መሆን አትርሱ።